ንግስት ተነሺ ነክቷል ያለበት ትንሽ ቁተኛ ታይም በእናትሽ ቆይ ተነሽ አልኩኝ እንቅልፍ ድህነት ነው አንቺ ሰርተሽ ሀገር የቀየርሻት መሲ ተነሽ እሺ በቃ ልብሴን ቀይሬ እመጣለሁ ልትሄጂ ነው ከኦስሎ የመጡ ጓደኞች አሉ እና አሜሪካን ሽኝት ስላላቸው ወደዛ ሊሄዱ ከነሱ ጋር ፈታ አይደለም ተይ ግን አንቺ ልጅ እንዲህ በሰበብ አስበቡ ብርሽን አትበትኚ አይ ደግሞ ጀመረሽ በቃ ንዝንዝሽ ሁሌ ጭቅጭቅ ነው እንዴ ወይኔ ምን ሆነሽ ነው እንዳንቺ ተጎልቼ እንዱል የምትፈልጊው በቃ ጭቅጭቅ እንሂድበት ብር ባገኝ አይደለም ባስቀመጠ ነው What a beautiful girl. I wanna kill myself, እሺ? አሁን ከዚህ ዘይን ጥፋ። የቤትሽ ጉዳይ አልቆልሻል። በቅርቡ ቤትና መኪናሽን ትረከቢያለሽ። ብቻ ትንሽ ገንዘብ ብቻ ፈልጊ። How much? 2 million. Seriously? እኔ ካሽ የለኝም ባካው። Come on. I swear to God የለኝም። እንደ ደህና ሀገር ደግሞ ብሩን እኮ እንዳለ ጨርሰዋለች። እሺ ቆይ አሁን ምን ይሻላል? ጓደኞችሽስ? ገና በቅርቡ ነው ያበደርኳቸው። አሁን ደግሞ አምጧልልኝ። ሲስተርስ እንዴት ናት? ባይሆን ቪላ ቤቱ ላይ ቶሎ ከገባሁኝ ለሷ ያንን አሮጌ የማይረባ ቤት ሰጥቻት ትችላት ልወጣ አስቤያለሁ። ለምን በቤቷ አትበደሪም? አንተ ጭራሽ አላሰብኩትም ነበር። ፖፒዬ ቀኔን የምር ያሳመርክልኝ። በቃ አሁን ፈታን በልበናት እንሂድ። ሄሎ ሰለሞን አገኘ? ልክ እንዳንቺ ቆንጆ የሆነ ቤት ነው ያገኘሁት። ይህ ሰፈር 22 ህንጻ ላይ 54 ካሬ ነው። ላሰብሽው ስራ ደግሞ ከበቂ በላይ ነው። በዛ ላይ ህንጻው አየር አለው። እንደዛማ ከሆነ አሪፍ ነው። ጭስ ምናምን አያስቸግረንም ማለት ነው። ምን ያስቀሃል? አረቅም አየር አለው ስልሽ እኮ ገቢ ያለው ማለት ነው። እንደዛ ነው እንዴ? ሹክራን በቃሽ ደውልልሃለሁ። አዎ አፍጠኞ ሳንቀደም። እሺ በቃ ደውልልሃለሁ። እኔ ደስ ብሎኝ ነው የመጣሁት። አንቺ ደግሞ ጠዋት ስለምትጮህብኝ አሁን ግን ገብቼ ልተኛ። ወይኔ ጉዴ! ዛሬ ደግሞ እንዴት ነው እባክሽ በጠዋት ተነስተሻል? በዛ ላይ ማታ እንደዛ አምሽተሽ። ቆይ ግን አንቺ ልጅ ይሄንን ማምሻት አልተውም አልሻል? ቆይ የሆነ ነገር ብትሆኝስ? እንዴ ምን ሆናለሁ? ሁሌ ማረገው የለመድኩት ነገር ነው። ምን ይቆያል? ደግሞ አሜሪካ ያለው የምትቆጣጠረኝ ነው። ምንድነው? በእናትሽ አትመዝዥኝ በጠዋቱ። ይልቅ ለምን በጠዋት እንደተነሳው ብለምሻሻል። ቤትና መኪና አደረከብ። ጎሽ ተመስገን ጌታዬ። ላንተ ምን ይሳናል? እኔማ አሁንም እኮ ብር አምጪ ሲሉሽ በልተውሽ እንዳይቀሩ በጣም ፈርቼ ነበር። መቻሉሽ? በቅርቡ የመጨረሻ ክፍያ እንደከፈልኩኝ ሊብሬንና ካርታዬን እቀበላለሁ ማለት ነው። አሁንም እንደገና ሌላ ክፍያ? አዎ ግን 2 ሚሊዮን ብቻ ነው።
የመጨረሻ ክፍያ ብቻ እኮ ነው 2 ሚሊዮን ነው። ከዛን አስበሽዋል? መኪናና ቪላ ቤት ይኖረኛል። ከዛ ፍልስ ነው ብለው አንቺም ደግሞ አላስቸግርሽ እና በእጄ ካሽ ስለሌለኝ የቤቱን ካርታ ሲዘን እኮ እንድንበደር አስቤ ነበር። የቱን ቤት? ይሄ ነው ምን ነው? አይ አይሆንም። ታስቂኝ ባልሆነ እነሱ ብር አምጪ ብቻ ነው የሚያውቁት። ቆይ አንቺ ግን አንዱንም ሳትይዢ ብርሽን ሳታሰተሽ መጨረስሽ ሳያንስ ጭራሽ ደግሞ ቤታችንን ልንቀማ? ከመሆን ቅመም እኔን ተረጅኛ። ጓደኞቼ ጋር እኮ ያለው ከዚህ እጥፍ የሚያክል ብር ነው። ግን በቃ እመኚ ሁሉ ነገር መጨረስ ነው ያለብኝ። አይ ይሄ የወላጆቻችን ቅርስ ነው፣ አይነካም። ምን? እኔ አውላ ነገር የከሰከስኩበትን አንቺ በ2 ሚሊዮን ብር ብቻ ዝም ልትይኝ ነው እንዴ? አይሆንም ልትይኝ ነው ያሰብሽው? ይኸውልሽ እኔ ግን ብሩን ብጠይቅ አላጣም፣ መጠየቅ ስለማልወድ ነው እንጂ። አንቺ ግን በጣም ክፉ ነሽ። እሺ ተይቴ እንደሱ አትበይኝ። እኔ እኮ ለብሩ ሰስቼ አይደለም፣ ምንም ግን የሰዎቹ ነገር ውስጥ ያልወደደውም። እኔ እኮ ከዚህ ቤት ምንም ነገር አልፈልግም። ለአንቺ ነበር ይሄ ቤት እንዲሆን የፈለኩት። ነገር ለሚመለስ ብር ታዘብኩሽ። እሺ በጣም ነው ያዘንኩሽ። አሁን በቃ እሺ በይኝ፣ መድኃኒትሽን ውሰጂ፣ ሻይ አፈላልሻለሁ። በሽታ ያንቺ ነሽ። አጉል መድኃኒት ልሁን አትበይ። እሺ ቢያንስ ነገ እንሂድና የሚሉትን እንስማ። እውነትሽን ነው? ኧረ አንቺ መሄድ አይጠበቅብሽም። ፓፒ እንደውም በአካል መጥቶ ማስረዳት ይችላል። እዚህ እንዲመጣ ሳይሆን ቢያንስ ቤቱን ባይኔ ማየት ነው የምፈልገው። ትችያለሽ፣ ችግር የለውም ትችያለሽ። ተይው አሁን ጤናሽ ይቀድማል። መድኃኒቱን ዋጭና ተደውይለታለሽ። በባዶ ወዴ? ያ ለካ ቁርስ አልበላንም። በቃ እንዲህ ፈገግ እንዳልሽ ጠብቂኝ እሺ። አሁን ይዤልሽ እመጣለሁ። እሺ ወዴት ነው? ጭራሽ በቤትሽ መግባት ትከለከያለሽ? የድርጅቱ ህግ እኮ ነው። ሳታሳውቂ እንዴት ትገበልሽ? በር ላይ ነን። እሺ አቤት አቤት አቤት! እንዴት ናችሁ? እንዴት ናችሁ? ዌልካም 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 ብለናል። እንኳን ደህና መጣችሁልን። ግቡ 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 ግቡ። እሺ አስቆምናችሁ በር ላይ ሆነ። ቀስ በሉ ቀስ በይ እህቴ። ነይ ኑ እስቲ እባካችሁ ኑ እስቲ ነይ እህቴ እስቲ ነይ። ያለቀ ነው አላልሽኝም ነበር እንዴ? እንዴ እንዳለቀ ቁጠሪው። መሰረቱ ካለቀ እኮ አለቀ ማለት ነው። ያው በአጭር ጊዜ ውስጥ እኮ ነው እዚህ ላይ ደረሱት። ምን ያህል ፈጣን እንደሆኑ ስላላየሽ ነው። ቤቱን ላስጎብኛችሁ መሰለኝ። ያው እንደምታዩት ያ መኝታ ቤታችን ነው። ይሄም በጣም ሰፊ እንደምታዩ ነው። እንግዲህ ሰፊ ሳሎናችን ነው። ያኛው ደግሞ የልጆች መኝታ ነው። የሚገርምሽ የሚመጣውን ዘመን ራሱ አስበን ነው እኛ የምንሰራው። ማረጋገጫችን ምንድን ነው? አቤት አቤት። ቤቱ የኛ ስለመሆኑ በምን ማረጋገጥ እንችላለን? ቅመም እንዴ እሷ ጋር እኮ በጣም ብዙ መረጃ አለን እኮ። ደግሞ ዋስትናም አለን። አዎ ግን ክህደት ብትፈጽሙ ዋስትና ሊሆን የሚችል ሶስተኛ ወገን የለም? ምን ያው ደንበኛ ላለመጉላላት ብለን እኮ ነው። ያው ደግሞ ቀሪ ገንዘቡን እንደከፈላችሁ ወዲያውኑ የቤቱን ካርታ መውሰድም ትችላላችሁ እኮ። እሺ እናመሰግናለን። እሺ እናመሰግናለን። እና ምሳ ብሏ።
አይ እንሄዳለን። እንዴ ምን ሆናችሁ ነው? ደንበኛችንን እኮ መንከባከብ እኮ ግዴታችን እኮ ነው። አያስፈልግም አልኩ እኮ። እንዴት ቆይ አንቺ ግን ያምሻል እንዴ? ምን አደረኩ? ኔጌቲቭ አስተሳሰብ ብቻ ነው አይደል ያለሽ? እኔ ምንም አልጣሙኝ። ዝም በይ በእናትሽ። ሲጀምር ብሩ ላለመፍቀድ ነው አይደል እንደዚህ የምትሆኚው? በጣም ጥሩ። እኔ ደግሞ ክፉ ነገር እንዳደርግ ባታሳስብኝ ጥሩ ነው። ሰላም። ምን ሆነሽ ነው? ከጧት ጀምሮ ስልክሽን ብቀጠቅጠው አታነሽ። የሆነ ጉዳይ እኮ ገጥሞኝ። እሺ ቶሎ ነይ፣ ሌሎች ተከራዮች እየመጡ ነው። በቃ ትንሽ ልረጋጋና ሌላ ትፈልግልኛለህ አይሻልም? ቶሎ ስራ መጀመር ፈልጋለሁ ስትይ ቆይተሽ ደህና ቤት ሳይገኝልሽ ምን ነው? እኔማ ፈልግ ነበር እኮ ግን አንድ ትንሽ የማስተካከላት ጉዳይ ገጥማኝ ነው። ልጨርስና 3 ልደውልልህ። እሺ በቃ ቻው። በቃ ቁርስ አቀራርቤ ልሻለሁ ብዬ ሄሎ ወጣልሽ። በቃ ልመጣ ነው። ታይ ግን በደንብ አስቢበት። እህትሽ ቤቱ እንደምትሸጪ ማሰብሽን ብትሰማ ታዝንብሻለች። እህትሽ አትበል። እኔ እንደዚህ አይነት እህት የለኝም። ሺ ኢዝ ሶ ሰልፊሽ። ለማንኛውም አስፈላጊውን መረጃ አምጥቼ ታማክረኛለህ። ታስቢበት ይሻላል ደረጀ። እሺ በቃ ይዘሽ ነይ። ቻው። $3.5 ሚሊዮን ብር። እቺ ስግብግብ የሁሉ ገንዘብ እያላት ነው እኔን ዝም ያለችኝ። ወንድም ሰላም ነኝ። ወንድም አላ እንዴ ነው? ያው እዚህ ህንጻ ግንባታ ላይ ነው የምሰራው? አዎ የኢንስታሌሽን ባለሙያ ነኝ። ሌላ ሳይት ተፈልጌ እየሄድኩ ነው። እዚህ ሰፈር እኮ ቤት መግዛት ፈልጌ ግራ ስለገባኝ ነው ካላስቸገርኩ። የት ሰፈር ነው የምትፈልጊው? ያለኛው ሰፈር ከሆነ እኔ እንዳብረን፣ እዚህኛው ከሆነ ደግሞ ብሎክ ክፈልሽ አለ የሚሸጥ። እዚህ የሚሸጥ አላችሁ ማለት ነው? አዎ ምን ነው? አይ ምንም እንትን በዚህ ፍጥነት እኮ አገኛለሁ ብዬ ስላላሰብኩ ነው። አይ እኔ ቸኩላለሁኝ። ስልክ ልስጥሽና በደንብ ነግሩሽና ያብራሩልሻል። እሺ ቻው። አንቺ ግን በጣም ክፉና ማትረቢ ሰው ነሽ። እሺ ያሉሽ ሰጂ ለኔ ብር ለማበደር ያሉሽ ውሸት። ተረጋጊ። ክፉና ደግ ሳንነጋገር በፊት ዞር በይልኝ። ይኸውልሽ ብሩን በካሽ ከፍልልሽ ወሰኜ ነበር፣ ግን የሄድሽበት ድርጅት አጭበርባሪ ነው። ብር እንዳለሽ ታውቅ አዲስ ዘዴ መሆኑ ነው። ያንቺን ውሸት የምሰማበት ምንም ሰዓት የለኝም። እሺ በጣም ሰልችቶኛል። ገባሽ? አይደለም አሁን ከዛ እየመጣው ነው። እመኝኝ
ድርጅቱ አጭበርባሪ ነው። እስቲ ዝም በይ። እኔ ላንቺ ክፉኝ ነው የሚመስልሽ? አዎ ምናልባትም እኮ ዝም ብዬ ገንዘብ ላልበትን እችላለሁ። ምክንያቱ ግን አረብ ሀገር ለፍቼ ያመጣሁት ገንዘብ ስለሆነ ነው። እኔ እኮ ጀርባዬን አመመኝ ምናምን እያልኩ ስንት እንደምሰቃይ ታውቂያለሽ? እንደዛ ለፍቼ ያመጣሁትን ገንዘብ እንዴት እበትናለሁ? ለምንድን ነው ሁሌ ከቤት የማትወጪው ምናምን? ለእኔ ግን እሱ አይደለም ታውቂያለሽ። አንቺ እንደዚህ የምትኩራሪበትን እድል እንኳን አሳልፌ የሰጠሁሽ እኔ ነኝ። ከአንቺ በፊት ኢንቪቴሽን የመጣው ለእኔ ነበር። አንቺ ግን አጥንት የሚሰባበር ንግግር ትናገሪኛለሽ። ጭራሽ ደግሞ አልሰማም ብለሽ አጭበርባሪ የሆነ ድርጅት ጋር ነው የሄድሽው። እባክሽ እኔ በጣም እየዞረብኝ ነው ታውቂያለሽ። አረብ ሀገር ሆኜ እንኳን የምጽናናው አንቺ ነበር። አንቺ ግን ቆይ ለኔ የሚገባው ይሄ ነበር? እባክሽ እህቴ በቃ ከዚህ በላይ መስማት አልፈልግም። አይበቃም፣ አይበቃም። ዛሬ መስማት የምፈልገው ቆይ ለምንድን ነው እኔን እንደክፉ የምታይ? ንገሪኝ። ለምን እኔ ያለ አንቺ ክፉ ነኝ? ንገሪኝ። ለምን ለምን? ነግረሽኝ እኮ አታውቂም። ፍቅርሽን አሳይተሽኝ አታውቂም። ታዲያ እኔ እንዴት ላቅ እችላለሁ? እህቴን እኮ እንደምወዳት መናገር የለብኝ መሆን ነው ያለብኝ። ዛሬም ስላስገደድሽኝ ነው። ይህን ባለማወቄ ከራሴ በላይ መወዳትን እህቴን አጥቻት ነበር። እህቴ እባክሽ ይቅርታ አድርጊልኝ። በቃ በቃ ይሄ ትልቅ ፈተና የምናጋፈጥበት ሰዓታችን። ብርሽን ተጋፍጠን እናስመልሳለን። ብራችንን ሁሉንም ነገር ሰምቼ የመጣሁት የበለጠ ደግሞ ሄደን እናረጋግጣለን። ማን ነው? ዞር በል ልገባ። ወዴት ነው? ማን ነው አላወቅም መሰለኝ። ጥበቃው አላስገባም ብሎኛል። ናና እስኪ የምታደርገውን አድርግ። ዞር በል አንተ። እባክዎት ይግቡ። ቆይ ደንበኛ እንደዚህ ነው እንደ የምታስተናግዱ? አይደለም። ቆይ እኔ እናንተ ደግሞ እንገናኛለን። እባክዎት ይግቡ። ታመጪው አንቺ ታሮጪው አለ። ምንድን ያልኩህ አንተ? አይ ከዚህ ነው። ቆይ እሰራላለሁ። እሱ እንግባ እባክዎት። ያው ናግባ እስቲ። ያው ቤትህ እንደምታየው ይሄን ይመስላል። እንዴት አየው? እንግዲህ ጥሩ የሆነ ያከፋፈል ዘይቤዎችን አስተካክለናል ለደንበኞቻችን ስንል ነው ይሄን የሚያደርገው። ያው ብሩን ከፍለን እንደጨረስክ ወዲያውኑ ቤትህ መረከብ ትችላለህ። በቃ ይሄ ነው ያለው ነገር። እንዴት አየው? የታችኛውን ደግሞ ነው እስቲ። ይሄን እረኛ ግን ስርዓት አስይዘው እንዴ! ወዲያውኑ አሁን ነው ማሰናብተው። አሰናብተዋለሁ። በእኔ ምክንያት እንጀራውን ማጣት እንዲያጣ አልፈልግም። ካስጠነቀቀው ይበቃኛል። ችግር የለም። በቃ እሱማ ግዴታችን አይደለ እንዴ? እናስተካክላለን። በቃ እሺ፣ ሰላም ይሁኑ። ቴንክ ዩ። ዛሬ ደግሞ ቀዝቀዝ ብለሻል።
ባክ ሲስተር ብሩን አልሰጥም ብላኛለች። ምን ነው እህትሽ ደግሞ እንደዚህ ከፋች አይደል? ድሮም እሷ ክፉ ነች። ተዋት እና ደግሞ ፍሬንዶችሽን አጠይቂያቸው። ይሄን አይበቃም ብለህ ነው? አይ ባክቶ ሳንቲም እጄ ላይ ያጠረኝ ስለሆነ በቃ ቤቱን ለመሸጥ ወስኛለሁ። ታዲያ ቤቱን ሸጠሽ ድርሻሽን ልትወስጂ ነው? ጥሩ አድርገሻል። ለዚያውኑ ላንቺ ካላሰበች አንቺ ግዴታም የለብሽም። እሱን እንኳን ማድረግ አልችልም። እኔ ደግሞ እንደሱ አይደለም። እናማ በቃ እየገነባችሁልኝ ያለውን ቤት ለመሸጥ ወስኛለሁ። እንዴት? ለምን? አሁን ባለበት ብትሰጪው አንቺም ታተርፊያለሽ አላልከኝም እንዴ? እሱማ ብያለሁኝ፣ ግን ስንት ለፍተሽበት ዝም ብለሽ እኮ ሸጠዋለሁ ስትይኝ ጊዜ እኮ ነው። እባክህ በቃ አሁን እጄ ላይ ብር የለም። በዛ ላይ እናንተም በሰበብ አስባቡ ብር እየጠየቃችሁኝ ነው። በቃ ያለኝ አማራጭ ቤቱን ሽጬ አነስተኛ ቤትና መኪና መግዛት ነው። ታይኪውን ተረጋግተሽ ብታስቢበት ነው የሚሻለው። ትልቅ እድል ነው አሳልፈሽ እየሰጠሽ ያለሽው። አይ በቃ በደንብ አስብበት ነው የወሰንኩት። ሀሳቤን ደግሞ አልቀይርም። በቃ እሺ፣ አንዴ ከውስ ጋር አውርቼ ልምጣ። go ahead ጥሩ ዜና ነው ይዤልሽ የመጣሁት። ቤቱን ለመሸጥ ተስማማ? አረ ከሱም የተሻለ ቦስ መኪናውና ቤቱን ከተቀበለች በኋላ ብሩን መክፈል ትችላለች ብሎሻል። አረ ወይኔ ቴንክስ በልልኝ። እሺ ግን ደግሞ እኔ እንዲሸጥ ወስኛለሁ። ኪዩን ምን ሆነሻል እንዴ? ምንድነው የምትጮህብኝ? ቤቱ አይደል እንዴ? አም ሶ ሶሪ። እኔ እኮ ላንቺ አስቤ ነው። ከቦስ ጋር በስንት መከራ መሰለሽ ይሄን ነገር ራሱ ያስማማውልሽ። እንደምታስብልኝ እኮ ይገባኛል፣ ግን ደግሞ እኔ ውሳኔን አልቀየርም። እንግዲህ ለመሸጥ ካሰብሽ ምን ይደረጋል? ያው ደግሞ መንግስት ቢሮክራሲውን በጣም ነው ያበዛው። እንደ በፊት ሁሉን ነገር አስጨርስ። ጉዳይ መግደል ደግሞ ላንተ በጣም ቀላል ነው። መንግስት ሁሉ በእጅ አይደለ? ልክ እኮ ነሽ፣ ግን እንደ ሀገር በሲስተም ስለሆነ የሚሰራው ያው ጊዜ ይፈጃል፣ ቶሎ አያልቅም። እንደውም እንዲህ የሚንጓተት ከሆነ ትርፉ ይቅርብኝ፣ ገንዘቤን ተመላሽ አድርግልኝ። እንጀራን ማጣት የማትፈልግ ከሆነ ዞር በል ከፊት። ጋሼ ሰው አታስገባ ይለኛል። አንተ ደግሞ ኧረ እንደ ቸገረ ነገር አታስብ፣ ጋሼ ቀጥረውኝ ነው የመጣሁት። ያው እንደምታየው 50% ከከፈላችሁ ወዲያውኑ ቤቱን መረከብ ትችላላችሁ። ሰላም ናችሁ? እሺ ሰላም። መልካም። እሺ ፊኒሺንጉን ቶሎ ጨርሱልና ብራችንን ከፍለን ቤታችንን እንረከብ። እንዴ ተሸጠ እንዴ? አዎ ተሽጧል፣ ግን ሌላም ሳይት አለን እኮ። አይ እኔ እንኳን የወደድኩት ይሄንን ነበረ። እንግዲህ ከተሸጠ በቃ ልሂድ። አይ ቆይ እንጂ ያኛውንም ሳይት በእርግጠኝነት ትወደዋለህ። በጣም ቆንጆ ነው ያኛው። ይገርምሃል፣ ሌላ ማስተካከል ምናምን ነገር የምትፈልገው ነገር ካለ የውስጡ ዲዛይን ማስተካከል እንችላለን። መልካም። እሺ እንደዋወል። በቃ እሺ። እንዴ መጣ። ይሄ ሌባ! ወይኔ ኪዊን፣ ተረጋጊ እንጂ። ለዚህ ነው እንዴ እኔን ያለፋችሁ? እንዴት ነው የምረጋጋው? ደግሞ እኔ ኪዊን አይደለሁም፣ እሰራለታለሁ። ቆይ ባልሰራለት እንሂድ በቃ።
እሺ ጨረስክልኝ? ምን አሁን እኮ ድርጅቱ ገንዘብ ስለታገተ ትንሽ ማውጣት ተቸግሬ እኮ። ለማንኛውም ገንዘቤን በአስቸኳይ ነው የምፈልገው። እዚህ አይነት ቀልድ አይመቸኝም። አለበለዚያ ህግ ቦታ ነው እሺ የምንሄደው። እኔ እንጃ በዚህ ሰዓት ድርጅቱን ከስሼ ፍትህ አገኛለሁ ማለት ዘበት ነው። የሚሆንልሽ አይመስለኝም። ይሄንን ለነዚህ ቪዲዮዎች ምላሽ ስታገኝ ትነግረኛለህ። አያቸው ይሄ ቪዲዮ ማለት ለኔ የሸጣችሁልኝ ቤት ከሌላ ሰው ጋር ገንዘብ ለመቀበል ስትስማሙ የሚያሳይ ቪዲዮ ነው። ለማንኛውም አራድነት ለኔ አታስተምረኝም። እሺ ጠብቅ፣ ማረገውን አሳያለሁ። ሁሉ ነገር በቅዳችን መሰረት እየሄደ ነው። ስልክ አያነሳ፣ ግን ደግሞ በዚህ ስልክ መሰረት መረጃውን ተጠቅሜ ገንዘቤን አስመልሳለሁ። በቃ አሁን ልሂድ። ኧረ ቀስ ቢያንስ ቡናውን ጠጪ። አይ በቃ ልሂድ። እሺ ስመጣ ግን ታፊልኛለሽ። ቻው። እሺ ቀስ መጅኑን። እሺ ይኸው እየመጣ ነው ዳሬ። እሺ ወይኔ ሌባ! አመሰግናለሁ። ምን ሆነሽ ነው? ስልኬን ተሰረኩ። የት? እዚህ ሰፈር? አዎ እዚህ ሰፈር። ወይኔ እዚህ ሰፈር እኮ ሌባ ተሰምቶ የማያውቅም። ሌባም ነጣቂ። ለነገሩ እንኳን ጦስሽ። እኔ እኮ እሱ አይደለም እኮ የሚያስጨንቀኝ፣ መረጃው እኮ ስልኬ ላይ ነው ያለው። አንቺ የምርሽንም እኮ ይሄ ነገር ሌባ አይመስለኝም እህቴ። እርግጠኝነት ሌባማ አይደለም። እውነትሽን ነው ፓፒ። እያሰብኩት ያለሁት እሱ ነው። ወይኔ እህቴ በጣም ጭንቅላት እኮ ነው ያለሽ። እሺ ጀግናው፣ ጭራሽ ዘራፊ ላክብኝ። ከማን ጋር ጦርነት እንደከፈሽ አላወቅሽም? እንደውም ያልገባ አንተ ነህ። እኔ እኮ ኪዩን ነኝ፣ አባቴ ንግስት ብሎ የሚጠራኝ፣ በማንም በምንም የማልረታ። እሺ ሰማኛለህ? አሁን በአንድ ሰዓት ውስጥ ገንዘቤ አካውንቴ ውስጥ ካልገባ በሚዲያና በህግ ሄጄ የማደርገው እኔ ነኝ የማውቀው። አሳይሃለሁ። ተግባባን? ቆይ እንዳትዘጋው። ስማ፣ እንደ ቅድሙ አይነት የጅል ስራ እንዳትሰራ። እኔ ስልክ ላይ ብቻ አይደለም ያለው፣ አሜሪካ ያለው አጎቴ እሱ ጋር ይሄ መረጃ አለ። ስባሪ ሳንቲም ሳትጎድል አሁኑ ገንዘቤን በአካውንት ያስገባ። እንዴ በዚህ ፍጥነት እንዴት ነው የሚሆነው? ከኛ ወደ እናንተ ሲሆን በብርሃን ፍጥነት ትቀበሉናላችሁ። ከእናንተ ወደኛ ሲሆን ግን በጣም ትዘገያላችሁ። አይ እንደሱማ ሳይሆን በል ዝም በል። ያንተን ውሸት የምሰማበት ጊዜ የለኝም። ሰማኛለህ? 2 ሰዓት ብቻ ሰጥቻለሁ። አለበለዚያ የማደርገው እኔ ነኝ የማውቀው። እውነቴን ነው የምልህ። ቻው።
ተነሽት የተዘጋጂ። እነዚህ ሰዎች በህግ ካልሆነ የሚሰሙ አይነት አይደሉም። ግን ትንሽ ምን ታገስ አይሻልም? የምን መታገስ ነው? ቢያስገቡ ኖሮ እስካሁን ያስገቡ ነበር። 10 ደቂቃ ደግሞ ማተር አያደርግም። ስለዚህ ሳይቀድሙን መቅደም አለብን። ተነሽ ተነሽ። ነገሩ ልክ ነሽ። ሄሎ ሄሎ። እሺ የስ አይ ዲድ ኢት። ገባ? አዎ እህቴ ገብቷል። በጣም ነው ደስ ያለኝ። እንደውም ይሄን ነገር ወተን ነው ሰለብሬት ማድረግ ያለብን። ጀመረሽ ደግሞ ብርሽን አትበትኝ። እሺ በቃ እዚህ ቤት ውስጥ ፈታ ማለት እንችላለን። ከፈለግንም ደግሞ ዳሬን ጆይን እንዲያደርገን መጥራት እንችላለን። ቤት ሆኖ ደግሞ እምቢ አትይኝ። እሺ በያ እሺ በይ እሺ በይ እሺ በይ። ስማ ተገላገላችሁ። እኔማ ይሄ ፓፒ የሚሉት ልጅ እንዴት ሰልችቶኝ ነበር መሰላችሁ? በጣም ነው ያስጠላኝ የነበረው። በቃ ላይክ ቮሚት። ምን ነው እቴ? ቅመማ ያላችሁ ነው አከሳችሁ እንዴ? ለምን የበሉት ሰዎች ደቂቃቸውስ? አንቺ ደግሞ ልታስገድኝ ነው እንዴ? በይ በይ በይ። አሁን በእናትሽ ደስታችንን አታበላሽ።